አንተ ናስቲ ናና። አቤት። ደሞዝ ስንት ነው? ደሞዝን ንገረኝ። 3000 ብር። ምን ነው? ይኸው ከዚህ በኋላ ተባራል። ሂድ። ኧረ እናት፣ ምንም ማስተባበያ አልፈልግም። ለጉብዝና እንጂ ለስንፍና ማስተባበያ ሲኖር አይቻላል። ከቅድም ጀምሮ ቆመ እንጂ ስትሰራ አላየሁም። ኧረ ተሳስተሻል፣ ተረጋጊ። ጭራሽ የወላውን ሳትዋርድ ቀጥ ብለህ ሂድ። አለቃ፣ እሱ እኮ አንቺ አይመለከትሽም። ወደ ስራሽ ተመለሽ፣ ካልሆነ አንቺንም ነው ማባረርሽ። ሰሚ፣ ይሄንን ቤት ስንቶኝን ያመጣሁት የማንም መጫወቻ ሲሆን ዝም ብያ ላይ። አንተም ሂድ፣ አንቺም ግቢ ወደ ውስጥ። ነይ ነይ ነይ፣ እስቲ። አቤት። ለሁሉም ሰራተኞች ነገራቸው፣ ይሄ የማይሰራና የሚያለቅስ ሰው እኔ ቤት ቦታ የለውም። እሺ። ደግሞ እሱም ቦታ ላይ ነበር የሚሰራው። በሱ ቦታ ሌላ ሰው እንዲታኩ ነገራቸው። አረ እሱ እኮ እዚያ ነበር የሚሰራው ቦስ። እና እሱ እኮ ሀገር ያሰለች አጭበርባሪ ነው። ሁሌ ሊጠይቅ ነው የሚመጣው። አልቻለውም ሰው አንገቱን ደፍቶ ሰው ኖሮሽ እንደሌለው። ነገ ሰርግሽ ሆኖ ዛሬ እሱን ማግኘት አስፈላጊ ነበር። ይቅርታ፣ እኔ ልሂድ። ቁጭ በል። ታውቃለህ፣ ሁሌ የሚያስፈራኝ አለመወደድ፣ አለመፈለግ ወይም መጥቶ አልነበረ። ሁሌ ያስፈራኝ የነበረው ስሜት አልባ በድንን ታቅፎ መተኛት ነበር። በእኔ እቅፍ ውስጥ ሆነሽ እሱ እንደምታስቢ ማሰብ በጣም ያስፈራኝ ነበር። ፍራቼን እውነት አረግሽልኝ አይደል? የኔና የሱ ጉዳይ ያለቀለት ነገር ነው እኮ። ዝም በይ አፍሽ እንጂ ልብሽ እሱ እንደማይል ጠንቅሽ ታውቂያለሽ። ወይስ ዛሬም አይንሽን በጨው አጥበሽ ልታሽ ነው? አንተስ ብትሆን አይደብርህም? እጮኛ እያላት እንደማታገባት እያወቅ ለምን ታባልጋታለህ? መጀመሪያውን ከወደድካት ለምን ተውካት? ሁሉም እኮ የሚወደውን አግብቶ አይኖርም። ማንም ሰውም እኮ የማይወደውን አግብቶ እያስታመመ መኖር የለበትም። እኔ እኮ እወድሃለሁ። ዝም በይ። እስካሁን የምትዩን ነገር ያልሰማሽ መሰለሽ? እሱ በመሆኑ እኮ ነው እስካሁን ቁጭ ብሎ ያዳመጠሽ። ዛሬ እኮ የመጀመሪያሽ አይደለም። ሰላይ ቀጥረህብኝ ነበራ። ቀልደኛ። ለማንኛውም ለእኔም ለቤተሰቦቼ፣ ለአንቺ ሳይሆን ለቤተሰቦች ክብር ስል ነገ ሰርጉን እንደምንም አሳልፋለሁ። ከዛ በኋላ ግን አላቅሽም፣ አታቂኝ። አያሃ ባታያት አታምነኝም ነበር። ግን እንዴት ቶሎ መጣ? እዚህ አካባቢ ነበርክ እንዴ? አይ በያንጎ ስለመጣው ነው። በፍጥነት በምቾት ለዛውም 30% ባነሰ ዋጋ። እንዴት? እኔ እኮ አልሰራም አለኝ።